እነዚህ ናቸው ያስቸገሩ በተመቸው ቦታ በተመቸው ሰዓት የሚገኙ ከራስ ጋር ያልተነጋገሩ ግርግር ውስጥ የገቡ ሰዎች ናቸው እያናወጡን ያሉት ትላንተም በፈቃድ ዛሬም በፈቃድ ታዲያ አሁን ጾመ ነቢያት ውስጥ ጾመ ሐዋርያት ውስጥ ነን ያለነውና እነዚህ ሰዎች እንደው ንስሐ ቢፈልጉ በቅድስት ቤተክርስቲያናችን አሁን ያለንበት የጾም ወቅት ንስሐ ይከለክላቸው ይሆን እንደው ንስሐ ቢገቡ ብዬ ተመኘው ጸሎት ምክንያቱም እነዚህን ይቅር ይበላቸው ሌላ ምን ይባላል እንደው የቤተክርስቲያን ሥርዓቷ ምን ይላል መምህር ዘላለም እንዲህ ይነግሩናል እስቲ እንስማቸው እንደነዚህ አይነት ሰዎች ናቸው እንግዲህ ያስቸገሩን እኚህ የጠፉ በጎች ናቸው እንደው ወደ ቤቱ ይመልሳቸው ከልቦናቸው ጋር ያገናኛቸው እግዚአብሔር በንስሐ ይመልሳቸው አሁን ያለንበት ጾመ ሐዋርያት ጾመ ነቢያት ነውና ግን በዚህ ወቅት እንደው መመለስ የሚፈልጉ ከሆነ አድርሱላቸው ቤተክርስቲያን ንስሐ መስጠት ትችላለች ወይስ አትችልም እነዚህ ሰዎች መመለስ ቢፈልጉ መምህር ዘላለም የተዋህዶ ልጅ አሉ እንዲህ ይነግሩናል የቤተክርስቲያን ሥርዓት እንግዲህ ንስሐን የማንሰጥበት ወይንም ደግሞ ቤተክርስቲያን በንስሐ አባቶች በኩል ኑዛዜ ማትቀበልበት ወቅት ነው ተብሎ በይፋ የሚታወቀው በዓለ 50 ነው በእነዛ ወቅታቶች ካልሆነ ኑዛዜ መቀበልን ንስሐ አባት ጋር ሄዶ ንስሐ መግባትን አይከለከልም በቀኖና ላይ እርግጥ ነው ጾም እያለ ጾም ላይባል ይችላል ምናልባት ሰዓቱ ሊገፋ ይችላል ነገር ግን ከጾም ውጭ ያሉ ሌሎች የቀኖና ስነ ስርዓቶች ግን አንቀጸ ንስሐ እንደሚያዘው ይታዘዝለታል እንግዲህ ይቻላል ማለት ነው ንስሐ የሚገባበት ወቅት ነው ንስሐ ግቡ እግዚአብሔር አምላክ ንስሐችሁን ይቀበል የጠፋውን በግ እንግዲህ በቤቱ ሲገኝ የሰባውን ፍሪዳ እናርድለታለንና እግዚአብሔር አምላክ ለንስሐ ሞት ያብቃችሁ